ያው በየቀኑ እከሰታለሁ ስላልኩኝ በየቀኑ መጥቼ ቢያንስ ያለኝን ማንኛውንም ወይንም ያዋልኩበትን ነገር ያሳለፍኩትን ነገር ለእናንተ አስተላልፋለሁ። ዛሬ ይዤላችሁ የምመጣው ለእናንተ ይሄንን ፍርድ ተዋለሁ የምታዩ አዎ ወይም አይም ትችላላችሁ። አይታችሁትም ለራሳችሁም እንዳስተማሪ ልትጠቀሙበት ትችላላችሁ ማለት ነው። በዓለም ላይ በአሁኑ ሰዓት ብቸኝነት ያዋጣል ወይ? ብቸኝነት ጥሩ ነው ወይ የምትሉ ሰዎች ካላችሁ እስኪ አስቡበት። እኔ አንዳንድ ጊዜ አንዳንድ ቪዲዮ አያለው ብቸኝነት ጥሩ ነው፣ ብቸኝነት እንደዚህ ነው ምናምን እያሉ የሚሰሩ ስራዎች በጣም አሉ። ይሄ ግን ትክክለኛ ነገር አይደለም በእኔ አስተያየት ማለት ነው። ብቸኛ በሆናችሁ ቁጥር እንኳን ሰው ልጅ እንስሳ እንኳን ብቸኛ አይደለም። እንስሳ እንኳን አሁን በዱር አራዊቶች ብታዩዋቸው ግሩፕ አላቸው። በግሩፕ ነው የሚንቀሳቀሱት እንስሶች ራሱ። አንበሳ ከአንበሳ ጋር፣ ጅብ ከጅብ ጋር፣ ሰው ከሰው ጋር መሆን መቻል አለበት። አሁን በእኛ ህብረተሰብ ግን አበሻ ይቅርብኝ ከአበሻ ምናምን ምንል ሰዎች አለን። የራሳችሁን የሚመስል ሰው ከለራችሁን የሚመስል ራሳችሁን የሚመስል የራሳችሁ ቋንቋ የሚናገር ሰው ጥሩ ነው። ሌላውን መጥፎ ነው ለማለት ሳይሆን ብቸኝነት ጥሩ አይደለም። ከሰው ጋር ተደባለቁ። ብቸኛ ሆናችሁ እችን ዓለም በእርግጥ እግዚአብሔር መልካም ነው። እግዚአብሔርም ደግሞ ብቸኛ ትሆኑ ዘንድ አልተጠራችሁም ነው የሚለው። እግዚአብሔርም መጽሐፍ ቅዱስም እንደዛ ነው የሚለው እኔ በማውቀው በራሴ እምነት ሲሄድ ማለት ነው። ስለዚህ ብቸኝነት ጥሩ አይደለም። በእውነት በጣም እኔ አልደግፈውምም አላበረታታውምም ምን አልልም። ለምን ብትሉ ብቸኛ ስትሆኑ እንስሳቶቿን ብቻቸውን ከሆኑ ይጠቃሉ። እንስሳቶች ራሱ አንድ ወይ ጅብ ብቻዋን ከሆነች አንድ ውሻ ምንም ሁሉም በግሩፕ ነው የሚንቀሳቀሱት። ኢትዮጵያ ማየታችሁ እንደሆነ ድሮ ውሻ በግሩፕ ውሻ እንኳን ካቅሙ በግሩፕ ነው የሚንቀሳቀሰው። የራሱን ሲያይ ጭራውን እንዲያረገ ዋው ይላሉ። ራሱ ወክ ሲያደርጉም እንኳን አንዱ ውሻ አንዱን ሲያይ ሰላም ውሻ እንኳን ከውሻ ጋር እንኳን ሰላም ይባባላል። በጣም ነው ውሾች አሁን እንዴት ደስ እንደሚላቸው ሌላ ውሻ ሲያዩ ማለት ነው። አንድ ብቻውን ውሻ ጥል እያለ የሄደ ሌላ ውሻ ካየ ካሸተተ ራሱ ሄዶ ሰላም ይላል። ስለዚህ እኛ ደግሞ ሰዎች ከውሻ የተሻለን ሰዎች ነን። ስለዚህ እርስ በርሳችን ህብረት ቢኖረን ብንግባባ፣ እርስ በርሳችን ብንበራታታ ሌላው አያጠቃችሁም። ሌላ ማህበረሰብ፣ ሌላ ዜጋ፣ ሌላ የራሳችሁን መጠናችሁ ባጠረ ቁጥር ከለራችሁ በቀነሰ ቁጥር መጠናችሁ በቀነሰ ቁጥር ጥሩ አይደለም። ትላላችሁ ሴንትራል አቴንሽን ይባላል በእንግሊዝኛ ትሆናላችሁ። ስለዚህ የራሳችሁ ሰው በጣም ወሳኝነትና አስፈላጊ ነው። ሊመስለን ይችላል፣ ለጊዜው ሊመስለን ይችላል። ግን የራሳችን ሰው ወሳኝ ነው። ብቸኝነት ጥሩ አይደለም። በፍጹም እኔ አልደግፈውም። በፍጹም ብቸኛ መሆን በፍጹም። በተቻላችሁ መጠናችሁ በህብረት መጽሐፍ ክርስቲያኖች ሲናገር መጽሐፍ ቅዱስ ክርስቲያኖች በህብረት ቢሆኑ ይመረጣል ይላል እና ያ ማለት ለሁሉም ነው። ይሄ ምሳሌ የሚሰጠው ክርስቲያኖች ሳይሆን ሁላችሁም በየህብረታችሁ በመሰሎቻችሁ ጋር በህብረት ሁኑ ይላል። በህብረት ካልሆናችሁ ያ ሰው ራሱ አሃ ይላል፣ እቺ ሰው ህብረት የላትም። ሰዎች ሁልጊዜ ይመለከቷችኋል። የምታደርጉትን ነገር ሁሉ፣ አረማመዳችሁን፣ አካሄዳችሁን፣ አቀማመጣችሁን፣ ማናት፣ ምንድናት፣ ኬት ነው የመጣችሁ፣ በጣም ነው ሰዎች የሚመለከቷችሁ። ለምን አንዳንዱ ሰው ሊያዝንላችሁ ተመልክቷችሁ የሚያዝን አለ። አንዳንዱ ሰው ደግሞ የተጎዳ ጎናችሁን ወይንም ብቸኛ ጎናችሁን አይቶ ሊያጠቃችሁ ሁሌ የሚሯሯጥ ሰው አለ። ይሄ ማለት ይሄኛው ዜጋ ወይ ያኛው ዜጋ ሳይሆን ሁሉም ዜጋ አንድ አይነት ባህሪ ያለው ሁሉም ሰው የሰው ባህሪ ቆዳችን ነው እንጂ የሚለያየው ባህሪያችን የሁላችንም አንድ አይነት ነው እና ስለዚህ አይተው ያያችኋል። አሁን ባል ከሌለሽ ላግባሽ እኔ እንከባከብሻለሁ ምናምን የሚል አይጠፋም። እውነቱን ነው ውሸቱን እግዚአብሔር ነው የሚያውቀው። ስታለቅሱ አይናችሁን እንባችሁን የሚጠርግ ሰው ይመጣል። እውነት ይሁን ውሸት አይታወቁም። ሰው አክሽናችሁን አይቶ የሆነ ነገር ከኋላችሁ የሚከተላችሁ ነገር አለ። ያ የሚከተላችሁ ነገር ለበጎ ይሁን ለመጥፎ ይሁን አታውቁም። ስለዚህ ብቸኛ ከሆናችሁ ተጠቂ ልትሆኑ ትችላላችሁ። በተለያየ ነገር ከጥቅሙ ጉዳቱ ያመዝናል።
እኔ ብዬ በራሴ ላይ ከተለማመድኩት ነገሮች ማለት ካየሁት ነገር ላጤ ከሆናችሁ ወይ ብቸኛ ከሆናችሁ ወይ በህብረት ሰዎች የማያዋችሁ ከሆነ ወይ ከራሳችሁ የሆነ እንትን ከሌለ ያችን እንደ ሳይድ አፌክት አድርገው እንትን ይከቧችኋል። ራሱ እንደዚህ በደንብ ነው የሚከቧችሁ። ዙሪያ ይከቧችሁና መሀል ላይ ሆናችሁ መንቀሳቀሻ ሁሉ መውጫ እጃችሁን ዘርጋችሁ ያዙኝ፣ ያዝልኝ፣ ያዘኝ የምትሉ ሰው ልታጡ ትችላላችሁ። ለምን? ብቻችሁ ናችሁ፣ ተከባችኋል ማለት ነው። ስለዚህ በህብረት ከሰው ጋር መሆን አሁን በጊዜው መጥፎ ሆኗል። የሚያናገር ሰላም የሚል ራሱ የጠፋ ጊዜ ነው። ለሰላምታ እንኳን ይኸው እዚህ ጋር መተን እናወራለን እንጂ ሰላም ደህና ናችሁ እንደምናችሁ የሚል ሰው ራሱ ሰው ከሰው ጋር ማውራት ራሱ የተከለከለ ያህል ይመስላል። ራሱ ያስፈራል። የዚህን ያህል ማለት ነው ጊዜው ማለት ነው። ስለዚህ የራሳችሁ ሰው ሊኖራችሁ ያስፈልጋል። በተቻለ መጠን የራሳችሁ ሌላም ዜጋ ማንኛውም ዜጋ ቢሆን የኔ ነው የምትሉት ሰው ከተገኘ፣ ሌላው ግን ራሱን አሳልፎ ለእናንተ አይሰጣችሁም። ችግሩ እሱ ነው። የራሳችሁ ሰው እርስ በርሳችሁ የራስሽ ከሌለሽ እነሱም ሌሎቹም ይላሉ እኛስ ምን ጨነቀን የማለት ነገር ሊኖር ይችላል። ስለዚህ ግዴታ የራሳችሁ ሰው ያስፈልጋችኋል። የራሳችሁ ሰው ህብረት፣ የራሳችሁ እንትን ሁሉም አሁን ሳይ ሁሉም በየዜጋው ህብረት አላቸው። በጣም ብዙ ናቸው። ራሳቸው የተለያዩ ዜጎች ሳይ የራሳቸው ኮሚኒቲ በጣም በከፍተኛ ደረጃ አላቸው። የኛ ግን ሳይ አበሻ ደግሞ አበሻ ያለበት ቦታ ደግሞ እንደዚህ ያለበት ቦታ እንደዚህ አብረውም ቢሆኑ ራሱ የሆነ የመናቆር ነገር፣ የመጠማመድ ነገር፣ ፍቅር የማጣት ነገር ያ ምንድነው ቀዳዳ ይከፍታል ለሌላው ሰው። እናንተ ስትጠማመዱ ከውጭ የሚያያችሁ ከውጭ እንዲህ ጭራውን እንዲህ እያደረገ የማያችሁ ልክ አሁን ውሻ ቁጭ ብሎ ሲጭራውን እንዲህ እንደሚያደርግ ሌላ ደግሞ የሚያያችኋል እንዲህ እያለ ማለት ነው። ስለዚህ እንትን አትበሉ፣ እርስ በርሳችሁ አትናቆሩ፣ አትጣሉ። እርስ በርሳችሁ ሚዲያ ላይ የመጣችሁ ደግሞ አበሻ የሚባል ነገር ምናምን ማለት ጥሩ አይደለም እና በውጭም ሀገር በሀገር ውስጥም እንትን ብለን ይሄ መናቆር ባህሪያችንን ከያዝን ራሳችንን እንትን እያለን ነው። አሁን ይሄ ለምሳሌ አሜሪካን ሀገር አሉ እነዚህ ማይኖሪቲ ግሩፕ የሚባሉ ምንድነው ስሙ ኤዥያን ምንድነው ኢንዲያን ምናምን የሚባሉ እነሱ ኢንዲጂነስ የሚባሉ እነሱ እንደነሱ አይነት ፊውቸር ለልጅ ልጆቻችን እናዘጋጃለን ማለት ነው። እንደ ኢንዲጂነስ ከሆናችሁ ኢንዲጂነስ ከሆነ ያ ኢንዲጂነስ አሜሪካን ውስጥ ያሉት ኢንዲጂነሶች አሁን ቦታ የላቸውም፣ እንትን የላቸውም፣ ማንም እንትን አይላቸውም። እና እኛ በትንሽ ኮሚኒቲ ብቻ ያጎት ያክስት ልጆቻችንን ብቻ ይዘን ባለንበት አካባቢ እፎይ ብለን ተደላድለን የመኖር ባህሪ ካለብን ጥሩ አይደለም። ትራይ ቱ ሪች አውት እንደዚህ የራሳችሁን ቤተሰብ ፋሚሊ፣ ዘመዶቻችሁን፣ ጓደኞቻችሁን ሪች አውት የማድረግ ባህሪ ከሌላችሁ ወደፊት ዛሬ እናንተ ኮምፎርቴብል ሆናችሁ ብትኖሩ በትንሽ ግሩፕ ውስጥ ነገ ለልጆቻችሁ ማይኖሪቲ የመሆን ነገር ይመጣባቸዋል ወደፊት ማለት ነው። ለምን ሌላው ማህበረሰብ ሌላው ዜጋ በጣም ብልጥ እየሆነ በመጣ ቁጥር እኛ እርስ በርስ ጥላቻና መጠላላት ትልቅ ችግር ያመጣል ለማህበረሰቡ ለዜጋውም ማለት ነው። እና ብቸኝነት ማለት ኢኳል ቱ ኢንዲጂነስ ፒፕል እንደማለት ነው። ያ ብቸኝነት ስትሆኑ ልክ እንደ ኢንዲጂነስ እንደምናምን ሰው ዜጎች ነው የምትሆኑት። በሀገራችሁም ልትሆኑ ትችላላችሁ አይደለም፣ በሰው ሀገር ማለት ነው። እና ብቸኝነት እኔ አልደግፈውም። ስለዚህ በዚህ አጋጣሚ በዩቲዩባችንም ላይ ብቸኛ ባንሆን ሰብስክራይብ፣ ላይክ፣ ኮመንት እያደረጋችሁ ያላችሁን ሀሳብ ብታካፍሉ ብንማማርበት ጥሩ ነው። በእርግጥ ለቀድ ለጫወቻ ለኢንተርቴንመንት ለምናምን የምናደርገው ብዙ ነገሮች አሉ፣ ሰዎችን አቴንሽን ለማድረግ ምናምን ኢትስ ኦኬ ዛት። ግን ኢን ሪያሊቲ እርስ በርሳችን ብንል አንድ ብንሆን ይመረጣል። ጥቅም አለው። በጣም በፍጹም ከማልደግፈው ነገር ብቸኝነት በጣም ነው የሚያነጣጥርባችሁ። ሰዎች እንደዚህ ብለው ነው የሚያዩችሁ። ብቸኛ ስትሆኑ እንደዚህ ብለው አይተው አያዝኑላችሁም። በፍጹም ርህራሄ በእናንተ ላይ የላቸውም። ያችን እንትናቸውን ተጠቅመው ማየል ከእናንተ ጋር ተጉዘው ያንን አታክ ሊያደርጓችሁ ይችላሉና በተቻለ መጠን ህብረት ቢኖረን ዩቲዩባችን ላይ ላይክ ብንደራረግ፣ ሰብስክራይብ ብንደራረግ፣
ለወርልድ ሾው ብናደርግ ነው ዓለምን ማሳየት መቻል አለብን። አሁን ሌሎቹ ዓለሞች ሰብስክራይባቸው ራሱ ሀይ ነው፣ በጣም ከፍተኛ ሰብስክራይብ ላይ ምናምን አላቸው ሚሊየን ምናምን። ያ ዓለም ይሄ ነገር እኮ ይሄ ሚዲያ ዓለም ያየዋል። ዓለም ራሱ ሲያይ እነዚህ እርስ በርሳቸው እንኳን ብዙም ፍቅር ስለሌላቸው እኛ ምን ይሰሩ ለእኛ ምንም አይሰሩልን የሚሉ አሉ። ስለዚህ ያ እንዳይሆን ህብረትና ፍቅርን ኮሚኒቲያችንን ስትሬንግዝ ብንፈጥር ጥሩ ነው እላለሁኝ። እኔ ከራሴ ብዙ ከደረሰብኝ ኤክስፒሪየንሶች የተነሳ ነው ይሄንንም ይዤ የምመጣው ማለት ነው። አንደኛ ተደማጭነት የላችሁም፣ ብቸኛ ስትሆኑ በፍጹም ተደማጭነት የላችሁም። ሁለተኛ ምንም እናንተ ኃይል ስለሌላችሁ፣ ኃይል ከሌላችሁ አንድ ሰው ኃይል ከሌለው ሌላ ሰው አይፈራችሁም። ኃይል ያለውንና ተደማጭነት ያለውን ሰው ስለሆነ የሚፈራው እናንተን የሚፈራ ሰው የለም። ስለዚህ ያንን እንዳይሆንባችሁ ተለማመዱት። ከፈልጋችሁ የተወሰነ ቦታ የሆነ ቦታ ሄዳችሁ ለብቻችሁ ኑሩና የትም ኢትዮጵያም የትም ዓለም ላይ እስኪ ሞክሩት። ውጭ ሀገር ፈረንጅ ሀገር ምናምን ሀገራችሁ ራሱ ኤክስፒሪየንስ ብታደርጉ ወይ ላጤ ከሆናችሁ በተለይ ሴት ከሆናችሁ ባል ከሌላችሁ ምናምን ወይ የሆነ ነገር ከሌላችሁ እስኪ ሀገራችሁ ሞክሩት። ከባድ ነው በጣም የራሳችሁ የምትሉት ሰውም እንትን ሊላችሁ ይችላል። ግን ያው ጥሩ አይደለም። ለራሳችሁ ሰው እንኳን እንትን ካለ ያ ለራሱ መልሶ ዞሮ ጉዳት ነው። ግን የትም ዓለም ሄዳችሁ ሞክሩት። መጨረሻ ላይ ከብዙ ጊዜ አመት በኋላ ውጤቱን ታውቁታላችሁ። ምናልባት በጊዜው ወይ ብዙ ሳንቲም ካላችሁ ወይ ብዙ ነገር ካላችሁ ላታውቁ ትችላላችሁ፣ አቮይድ ማድረግ ትችላላችሁ። ግን አንዳንድ ጊዜ አቮይድ ማድረግ የማትችሉበት ሲቹዌሽን ላይ ስትሆኑ ከባድ ነው። ስለዚህ እርስ በርሳችሁ ኮሚኒቲያችሁን በማበረታታት በዩቲዩብም በምንም እንትን በማለት ብቅ በሉ እና ይህ ሁሉ ለፍልፌ በእውነት ሰብስክራይብ ብታደርጉኝ በጣም ደስ ይለኛል። ሰብስክራይብ አድርጉኝ፣ አበረታቱኝ ውዶቼ። እመጣለሁ፣ ከሰታለሁ፣ ሌላ ማወራለሁ። ጻፉልኝ ከታች ዲስከስ እንዳረግበት የምፈልገው አርዕስት ካለ ከታች ኮመንት፣ ላይክ፣ ሰብስክራይብ አድርጉልኝ። ታማ ታንክ ዩ ቬሪ ማች